ሰላም ውድ የዩቲዩብ ተከታታዮች እንደምን ቆያችሁኝ? ዛሬ እንግዲህ ከዚህ ወደዚህ የቀየረልኝ የሊፕ ስክራፕ የከንፈር ስክራፕ ነው ማሳያችሁ። እንደምታዩት የኔ ከንፈር ጠቆር ያለ ነው እና እዚህ ጋር እንደምታዩት ደግሞ ደረቅ ብሏል እና ይሄንን የምናስወግድበት ሊፕ ስክራፕ ነው የምናየው ዛሬ። የምናዘጋጀው በመጀመሪያ እንግዲህ ስኳር ነው። ስኳር ማንኛውም በቤታችሁ ውስጥ ያለው ስኳር መጠቀም ትችላላችሁ። ሌላው ደግሞ ማር ነው። የእያንዳንዱን ጥቅማቸውን እነግራችኋለሁ። ሌላው ደግሞ እሱን የምናዘጋጅበት ስክራፓችንን የምናዘጋጅበት እቃ ነው። ንጹህ እቃ ቢሆን ጥሩ ነው፣ ምክንያቱም ከንፈራችን ላይ ስለሚያርፍ ማለት ነው። ሌላ የሚያስፈልገን ደግሞ ቫዝሊን ነው። ያው ቫዝሊን ጥቅሙን ሁላችሁም ታውቁታላችሁ። ማንኛውም የሚመቻችሁን ቫዝሊን መጠቀም ትችላላችሁ። በዚህ ፋንታ ኮኮናት ኦይል እንዲሁም ደግሞ ኦሊቭ ኦይል ማድረግ ትችላላችሁ። ይሄኛው ደግሞ ምንድነው የቀይ ስር ተፈቅፍቆ ደርቆ የተፈጨ ፓውደሩ ነው ማለት ነው። ራሴ ነኝ ቤት ያዘጋጀሁት እና እሱ ነው። ይሄ የሚጠቅመን ለከለር እንዲሁም ደግሞ ፒንክ እንዲሆንልን እንዲያምርልን የምንጠቀመው ነው። ሌላ የተለየ ጥቅም ኖሮት ሳይሆን እንግዲህ ሁሉንም እንዳያችሁት አንድ ላይ እቃ ውስጥ ጨምረውና ደባልቀዋለሁ ማለት ነው። ቅድም ጥቅሞቹን ዘርዝርላችኋለሁ ያልኳችሁ። ሊፕ ስክራፕ የከንፈር ስክራፕ ማድረግ ጥቅሙ በመጀመሪያ በሳምንት ምን ያህል እንደሚደረግ ልንገራችሁ። በሳምንት 2 ወይም 3 ብታረጉት ጥሩ ነው። 2 ብታረጉት በጣም አሪፍ ነው፣ ግን ሁሉ ጊዜ አይደረግም። ምንድነው ይሄ ስኳር ዲድ ስኪኑን እንዲያነሳልን ያደርግልናል። ስክራፕ በአጠቃላይ ከንፈራችን ላይ የሞቱ ቆዳዎችን እንዲያነሳልን ያደርገናል። ማርም ደግሞ ሞይስቸራይዝ እንዲሆን ከንፈራችን ለስላሳ እንዲሆን ያደርግልናል። ሌላው ደግሞ ከንፈራችን ጥቁር የሚሆነው እንደዚህ እንደ አጫሽ ምናምን ጥቁር የሚሆነው የለም፣ ለሱ ይረዳናል ስክራፕ ማድረጋችን። እንዲሁም ደግሞ ቻፕስቲኮቻችን ወይም ሊፕስቲኮቻችን ኢዝሊ ከንፈራችን ላይ አፕላይ እንድናደርግ በስነ ስርዓት እንድንጠቀም ወይም ደግሞ ሳያስቸግረን እንድንጠቀም ያደርገናል። በብዛት አይታችሁ ከሆነ ሊፕስቲክ በምትቀቡበት ጊዜ ምናምን ከንፈራችሁ ላይ መሰነጣጠቅ ካለው ያስታውቃል ማለት ነው። ስለዚህ እሱን ለማስወገድ ይጠቅመናል። እንዲሁም ደግሞ ለብለድ ሰርኩሌሽን ይጠቅመናል። ይሄ ቆንጅዬ ፒንክ የሆነ ከለር እንዲኖረውም ይጠቅመናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ሁሉንም ቀላቅዬ እንትን ብያለሁ። እዚህ ጋር አስቸግሮኛል ትንሽ የተጠቀምኩት ማር ወፍራም ስለሆነ ቪዲዮ ላይ እንዳስገባሁላችሁ ምስል ቀጠን ያለ ማር ቢኖራችሁ እሱን ቢጨምሩበት አሪፍ ነው፣ ምክንያቱም ለማሻት እንዲመቻችሁ። ስለዚህ ለማሻት ስላልተመቸኝ እዚህ ጋር ቤቢ ኦይል ጨምሬበታለሁ እኔ ማለት ነው። እዛ ኢዝሊ እንትን ይላል። ከ2 እስከ 3 ደቂቃ በደንብ ብታሹት አሪፍ ይሆናል። አንድ ላይ ድብልቅ እንዲል፣ አንድ ላይ ደግሞ የሁሉንም ጥቅም ማግኘት እንድንችል ማለት ነው። ከዛ እንደዚህ ያሳምረን ከከደናት በኋላ መጠቀም ነው ማለት ነው። በሳምንት 2 ወይ 3 ከዛ በላይ ባትጠቀሙት ጥሩ ነው። አሁን እንግዲህ ከንፈሬ ላይ አፕላይ ሳረጋ አሳያችኋለሁ። እንደምታዩት የቀይ ስር እንትን ሁሉም ቦታ ይሸጣል፣ ኦንላይን ላይ ይሸጣል። ስክራፕ የከንፈር ስክራፕ ውድ ነው። ሁላችሁም በቤታችሁ መስራት የምትችሉትን ነገር እንደዚህ በውድ መግዛት አይጠበቅባችሁ ማለት ነው። እኔ ልገዛ ስል በጣም በቃ ብሩ ውድ ስለሆነ ነበር በቤቴ የሞከርኩት። እዚህ ጋር የተሳሳትኩትን አንድ ነገር መነግራችሁ፣ መጀመሪያ ስክራፕ ከማድረጋችሁ በፊት ከንፈራችሁ ሞይስቸራይዝ አድርጉት። ወይ ቫዝሊን ወይም ደግሞ በውሃም ቢሆን ይችላል ታጥባችሁ። ከዛ በኋላ ሞይስቸራይዝ ብታደርጉት እንደዚህ አያስቸግራችሁ። መጀመሪያ ላይ አስቸግሮኝ ነበርና እንትን በስክራፕ በምታደርጉበት ጊዜ ደግሞ በጣም በጥንቃቄ መሆን አለበት፣ ምክንያቱም ከንፈር ስስ ነው፣ ወዲያው የመላጥ የመጎዳት ባህሪ ስላለው ማለት ነው። ሌላው ደግሞ ይሄ ከ2 እስከ 3 ደቂቃ ድረስ ቀስ እያላችሁ ስክራፕ ብታደርጉት የተሻለ ይሆናል። እኔ እንግዲህ እዚህ ጋር እንደምታዩት እየጨመርኩኝ ስክራፕ እያደረግኩት ነው። ቀስ ብዬ ቪዲዮ እንዳይረዝምባችሁ ብዬ ቆራርጬው ነው እንጂ ለረጅም ለ2 ለ3 ደቂቃ እንትን ብያለሁ ማለት ነው። እዚህ ጋር እንዳስገባውላችሁ ይህ የምታዩት ስክራፕ የቀይ ስር ስክራፕ ነው፣ ገበያ ላይ የሚሸጥ ማለት ነው። ስለዚህ እናንተ በቤታችሁ እንዲህ በቀላል አድርጋችሁ መስራት ትችላላችሁ። ውድ ዩቲዩብ ተከታታዮቼ ሁልጊዜ እናንተን የሚጠቅም ነገር እየሰራሁላችሁ ነው። ስለዚህ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ።
እንግዲህ አፋችሁ ላይ ብዙ የመጣፈጥ እንትን አለ። ያው ከመላስ ተቆጠቡና እላያችሁ ላይ ያቆዩት ከ2 እስከ 3 ደቂቃ 4 5 ደቂቃ ብታቆዩት ችግር የለውም። ከለሩን ከፈለጋችሁ ትንሽ ረዘም ያለ ደቂቃ ቆዩት። እንደምታዩት እኔ ከለሩን ሙሉ ለሙሉ ቀይሯል። ሙሉ ለሙሉ በሚባል ደረጃ እዚህ ጋር ለመጥረግ ያዘጋጀሁት ሶፍትና ሞቅ ያለ ውሃ ቢሆን ጥሩ ነው። ለብ ያለ ውሃ እንደዚህ ጠርጉታላችሁ ማለት ነው። እንደምታዩት ነው እንግዲህ ቼንጁን እኔ ማውራት ራስ አይጠበቅብኝም። በጣም ትልቅ ልዩነት ነው ያመጣው። በጣም ባቆየው ደግሞ ከዚህም በላይ ልዩነት ሊያመጣና ከለሩን ሊይዝ ይችላል። እዚህ ጋር የምጠቀመው ቻፕስቲክ ነው። እንደውም እዚህ ጋር ትንሽ ከለር ያለው ቻፕስቲክ ላይ የተጠቀምኩት። እንግዲህ እንደምታዩት በጣም ለስልሷል። በደንብ በስነ ስርዓት ነው ላይ ቻፕስቲክ አፕላይ የሚሆነው። ስለዚህ በጣም ውብ ይሆንላችኋል ማለት ነው። ሁላችሁም በቤታችሁ እየሰራችሁ ተጠቀሙበት። እኔ የጠቀመኝን ነገር ነው ማሳያችሁ። ዝም ብዬ ዳውንሎድ አድርጌ ወይ አይቼ ሳይሆን የጠቀመኝን የተጠቀምኩትን ጥሩ ነገር ነው ማሳያችሁ። ለዛ ነው አንዳንዴ ቶሎ መልቀቅ የሚከብደኝ፣ ምክንያቱም ተጠቅሜ ያወቅኩትን ነገር ነው ይሄንን ላካፍላችሁ ብዬ እንትን እምለውና እንግዲህ እንደምታዩት ነው ቪዲዮ ዛሬ። ሁላችሁም ሰብስክራይብ፣ ሼር፣ ይሄ ቪዲዮ ደግሞ ይጠቅመዋል ለምትሉት ሰው ሼር ማድረግ እንዳረሱ። ሁሌም ደግሞ እምላችሁ ኮሜንት ለኔ መጻፍ እንዳረሱ። ኮሜንታችሁ ያበረታታኛል። ምን እንደምሰራላችሁ ጥያቄ አቅርቡልኝ፣ እኔ መልስላችኋለሁ። ማንኛውንም ኮሜንት መልስላችኋለሁ። በኔክስት ቪዲዮ እስክንገናኝ ድረስ በጣም ወዳችኋለሁ። አመሰግናለሁ። ባይ ባይ።